ሰላም አለይኩም ወራህመቱላሂ ወበረካቱ። የቲክቶክ ጓደኞች እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ በጣም ሰላም ነኝ። እናንተስ እንዴት ናችሁ? ዛሬ በአዲስ ነገር መጥቻለሁ። ያው ስራው አዲስ አይደለም፣ የቆየ ዲዛይን ነው። ግን እኔ ዩቲዩብ ላይ ሆነ ቲክቶክ ላይ ሼር አድርጌ ወይም ሰርቼው አላቅም ማለት ነው። ዛሬ ግን ሰርቼዋለሁ ማለት ነው። በጣም እንደምትወዱት ተስፋ አለኝ። ይሄ እንደምታዩት የቁርስ ነው። ይሄን ዩቲዩብ ላይ ሳልሰራ አልቀርም። በጣም በትልቁ ነው የሰራሁት። የቁርሱ የትሪ አይደለም ግን የትሪ ነው የሚያክለው። አያችሁት? በጣም ነው የሚያምረው ከለሩ፣ አሰራሩ አያችሁት? አሰራሩ አያችሁት? ይሄኛው ደግሞ የሲኒ ነው። ትልቅ ነው ተመልከቱት። ከወዳ ራሱ ዝርፍፍ ያለ ነው፣ ረጅም ነው። አያችሁት? ይሄ የሲኒ ነው። ይሄ ያው ለቀረጻ የማይመች ቦታ ስለሆነ ከዚህ እንደዚህ ረጅም ነው እና ይሄ የሲኒ ነው። ይሄ ደግሞ የቁርስ ነው። የትሪ ደግሞ በጣም አዲስ ዲዛይን ቆንጆ ጀምሬያለሁ፣ ስላላለቀ ነው። ይሄ ሸል አድርግላችሁ ብዬ ነው እና ማዘዝ የምትፈልገው እዘዙኝ። እንደገና ደግሞ ቲክቶክ ዋርኒንግ እያለኝ ነው። ላይቭም ስገባ ቪዲዮም ስለቅ አይታይልኝም። እናንተ ላትወዱ ትችላላችሁ፣ ግን መጥፎ ነገር ካልሆነ ሌላውን ማበረታቱ የቱ ጋ ነው ጉዳቱ? ጉዳት የለውም እኮ። ወይም ደግሞ ለመፈመስና ላይክ ለማገኘት ሲባል ፎሎወር ፈጣሪን የሚያስቆጣ ነገር እና ቤተሰብ የሚያሳፍር ነገር መስራት የለብንም። ይሄን የሚያውቀው ስነ ምግባር ያለው የሰው ደስታ የሚያስደስተው ብቻ ነው። ሶ ዩቲዩብ ቻናል አለኝ። ከቲክቶክ ፕሮፋይል ስር እየገባችሁ ሰብስክራይብ፣ ሼር፣ ላይክ አድርጉልኝ። እንዲሁም ቲክቶኬን ኮፒ ሊንክ አድርጉልኝ። ዋርኒንግ እያለ ነው በቃ እና ዩቲዩብ ላይ ገብታችሁት ቆንጆ ቆንጆ ዲዛይን አለኝ። ለጀማሪ የሚሆን የሶፋ፣ የቦፌ፣ የትሪ ብዙ አይነት ዲዛይኖች አለኝ። ባትሰሩ እንኳ እየገባችሁ ሼር ላይክ ማየት ትችላላችሁ። ደግሞ ያን ያህል ስራ ከባድ አይደለም እና ለብዛባችሁ ይሄን ይመስላል። ከቲክቶክ ፕሮፋይል ስላለ እየገባችሁ ላይክ ሼር አድርጉልኝ። አሁን ዳንቴል መስራት ቆምኩ በጣም ቆይቻለሁ፣ 6-7 ወር ሆነኛል። አሁን ግን ወደ ስራዬ ስለምመለስ መስራት የምትፈልጉ ዩቲዩብ ቤተሰቦች በውስጥ እየጠየቃችሁ ነው። ወደ ስራ ይመለሳለሁ። አሁንም የጀመርኩት የትሪ ዲዛይን አለ፣ እሱን ማሳያችኋለሁ። እወዳችኋለሁ። ላይክ ሼር ማድረግ እንዳትረሱ። ባይ